እንኳን ደስ አላችሁ። ወደዚህ ቪዲዮ የመጣችሁት ወይ አዲስ ነፍሰ ጡር እናት ሆናችሁ ነው አሊያም ለባለቤታችሁና ለሚመጣው ልጅ እያሰባችሁ ነው። ዛሬ የምናወራው ስለ ተራ ምክር አይደለም። ዛሬ የምናነሳቸው ነጥቦች የልጃችሁን ሕይወት፣ የእናትን ጤና እና የነገውን ማንነት የሚወስን ሳይንሳዊ እውነታዎችን ነው። ብዙዎቻችን የምንሳሳተው ነገር አለ። እርግዝና የእናት ብቻ ሥራ ይመስለናል። ግን ጥናቶች ምን ይላሉ? አባት ሲሳተፍ የሚፈጠረውን ታምር ታውቃላችሁ? እንዲሁም በተኛንበት ልጃችንን ልንጎዳው እንደምንችልስ? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በተለይ ለመጨረሻው ነጥብ ባሎችም አብራችሁን እንድትመለከቱ ትጋብዛለሁ። በቅድሚያ ስለ እረፍትና እንቅልፍ እናወራ። ይህ ቀላል ይመስላል፣ ግን በውስጡ ትልቅ የህይወት ጉዳይ አለው። አንዲት ነፍሰ ጡር እናት ስትተኛ ወደ ግራ ወይም ወደ ቀኝ ጎኗ መሆን አለበት። ለምን በጀርባ መተኛት ይከለከላል? በቅርቡ አንዳንድ ጥናቶች እንደሚያሳዩት ነፍሰ ጡር እናቶች በጀርባ ሲተኙ ማህፀኑና ህፃኑ ቬና ካቫ በተባለው ትልቅ የደም ስር ላይ ይጫናሉ። ይህ የደም ስር ኦክሲጅን ያለበትን ደም ወደ እናት ልብና ወደ ህፃኑ የሚያመላልሰው ነው። በጀርባ ስንተኛ ይህ የደም ስር ሲዘጋ ወደ ህፃኑ የሚሄደው ኦክሲጅን ይቀንሳል። ይህም ለፅንሱ ህይወት አስጊ ሊሆን ይችላል። ስለዚህ ውድ እናቶች እባካችሁ ለልጃችሁ ሲባል በግራ ወይም በቀኝ ጎናችሁ ተኙ። በግራ ጎን መተኛት ደግሞ የደም ዝውውርን ይበልጥ እንደሚያቀላጥፍ ዶክተሮች ይመክራሉ። ሌላ ያለባበስ ጉዳይ ነው። ከፍታ ያለው ጫማ፣ ታይት እና ጂንስ ሱሪዎች በእርግዝና ወቅት ማስወገድ አለብን። ለምን? አንደኛ፣ በእርግዝና ጊዜ የሰውነታችን ክብደት ማዕከል ሴንተር ኦፍ ግራቪቲ ይቀየራል። ከፍታ ያለው ጫማ ማድረግ ለመውደቅና ለወገብ ህመም ያጋልጣል። ሁለተኛ፣ ጥብቅ ታይቶችና ጂንሶች የደም ዝውውርን ይገታሉ። በእርግዝና ጊዜ ደግሞ የደም መርጋት ወይም ብለድ ክሎትስ የመፈጠር ዕድሉ በተፈጥሮም ስለሚጨምር ልብሱ ደግሞ ሲጨመርበት ለእግር እብጠትና ለከፋ የጤና እክል ይዳርጋል። ነፃ ሰፋ ያሉ የጥጥ ልብሶችን ለእናንተም ለልጃችሁ ምቾት ወሳኝ ናቸው። ቀጥሎ የምናየው ስለ ህክምና ክትትል ነው። ብዙ ጊዜ ምግብ ብቻ ከበላ ይበቃል የሚሉ እናቶች አሉ። ይህ ስህተት ነው። በእርግዝና ጊዜ የሚወሰደው አይረንና የፎሊክ አሲድ እንክብሎች እንደ አማራጭ የሚታዩ አይደሉም። ለምሳሌ ፎሊክ አሲድ የህፃኑን አእምሮና የነርቭ ሲስተም ኒውራል ቲዩብ የምንለው በትክክል እንዲሰሩ ያደርጋል። የዓለም ጤና ድርጅት WHO መረጃ እንደሚያሳየው በቂ ፎሊክ አሲድ ያላገኙ እናቶች ልጆቻቸው ላይ የአከርካሪ አጥንት ክፍተት ችግር ሊከሰት ይችላል ይላል። አይረን ደግሞ የእናትን የደም መጠን በመጨመር በወሊድ ጊዜ የሚፈጠርን የደም መፍሰስን ተከትሎ የሚመጣውን አደጋ ይቀንሳል። ስለዚህም በየቀኑ ሐኪማችሁ ወይም ሚድዋይፋችሁ ያዘዘውን መውሰድ ይጠበቅባችኋል። በተጨማሪም የመንጋጋ ቆልፍ ክትባትን ቴታነስ ሾት በአግባቡ መውሰድ ግዴታ ነው። ይህ ክትባት እናትን ብቻ ሳይሆን ህፃኑ ከተወለደ በኋላ በቆሻሻ መሳሪያዎች እትብቱ ቢቆረጥ እንኳን ከኢንፌክሽን ይጠብቋል። አሁን ወደ ወሳኙ የምግብ ጉዳይ እንምጣ። እዚህ ላይ ጥንቃቄ ያስፈልጋል። የተመጣጠነ ምግብ መብላት ብቻ ሳይሆን ለሁለት እኔ የምንበላው ብሎ በአንድ ጊዜ ብዙ መብላት ስህተት ነው። የሆድ መፈጨት አቅም ስለሚቀንስና ማህፀኑ ጨጓራን ስለሚገፋ የተመጣጠነ ምግብን ትንሽ ትንሽ ቶሎ ቶሎ መመገብ ነው የሚመከረው። ይህ የምግብ አለመፈጨትንና የልብ ማቃጠል ሀርት በርንን ይቀንሳል። ነገር ግን በፍጹም መበላት የሌለባቸው ነገሮች አሉ። በተለይ ሀገራችን ውስጥ የተለመዱ ባህሎች አሉ። ያልፈላ ወተት፣ ጥሬ ስጋ፣ ጥሬ ቲማቲም እና ጥሬ ሰላጣ በፍጹም እንዳትመገቡ። ለምን? በጥሬ ስጋ ውስጥና ባልፈላ ወተት ውስጥ ቶክሶፕላስሞሲስ እና ሊስቼሪያ የተባሉ ባክቴሪያዎች ሊኖሩ ይችላሉ። እነዚህ ባክቴሪያዎች እናትን ላያሳምሙ ይችላሉ። ነገር ግን የእንግዲህ ልጁን አልፈው ጽንሱ ላይ ከባድ ጉዳት አልፎ ተርፎም የማየት ወይም የመስማት ችግር ሊፈጥሩ ይችላሉ። ጥሬ ሰላጣና ቲማቲም ደግሞ በደንብ ካልታጠቡ ታይፎይድ እና ታይፈስን ሊያመጡ ስለሚችሉ እርጉዝ ሴት የበሽታ የመከላከል አቅሟ ስለሚቀንስ ለከፋ ህመም ትዳረጋለች። ስለዚህ ሁሉም ነገር በደንብ የበሰለ ይሁን። በተጨማሪም አልኮል፣ ጠጅ፣ ጠላ፣ ቢራ፣ አረቄና ሌሎችም አልኮል ነክ የሆኑ መጠጦችን በእርግዝና ወቅት በፍጹም አይፈቀድም። አንድ ብርጭቆም አይጎዳም የሚባለው ነገር በሳይንስ የለም። አልኮል በቀጥታ ወደ ህፃኑ ደም ነው የሚገባው። ይሄ ደግሞ ፌታል አልኮል ስፔክትረም ዲስኦርደር ለተባለው የአእምሮ ዝግመት ችግር ይዳረጋል። አሁን ደግሞ የዚህ ቪዲዮ ቁልፍ መልእክት ላይ ደርሰናል። አባቶች፣ ይህ መልእክት ለእናንተ ነው። ጽንሱ በ6 ወር ወይም 24 ሳምንት አካባቢ በሆድ ውስጥ እያለ
የአባቱንና የእናቱን ድምፅ መስማት እንደሚጀምር ታውቃላችሁ? ጥናቶች እንደሚያረጋግጡት በዚህ ጊዜ አባቶች ለልጃቸው ቢዘምሩ፣ ቢዘፍኑ ወይም ጥሩ ወሬዎችን ቢያወሩ ልጁ ከተወለደ በኋላ የአባቱን ድምፅ ለይቶ ያውቃል። በዛም ይረጋጋል። ይህ የመጀመሪያው የቤተሰብ ትስስር የሚጀምርበት ጊዜ ነው። ከዛም በላይ ግን አባቶች በእርግዝና ጊዜ እናት ዘና እንድትል የተረጋጋችና ደስተኛ እንድትሆን ማድረጉ ለልጁ ሕይወት ወሳኝ ነው። እናት ስትጨነቅ ወይም ስትበሳጭ ሰውነቷ ኮርቲሶል የተባለ የጭንቀት ሆርሞንን ያመነጫል። ይህ ሆርሞን በእንግዴ ልጁ በኩል ወደ ሕፃኑ ይሄዳል። እናት በምትጨነቅበት ጊዜ ወይም በምትከፋበት ጊዜ ይህ ሆርሞን የሕፃኑን አእምሮ እድገት ይረብሻል። አንዳንድ ጥናቶች እንደሚያሳዩት በእርግዝና ጊዜ በጭንቀት ውስጥ ያለፉ እናቶች ልጆች ያለ ጊዜ መወለድ ወይም ፕሪተርም በርዝ ዝቅተኛ ክብደት የመያዝና ከተወለዱም በኋላ የመረበሽ እና የባህሪ ችግር የመያዝ ዕድላቸው ሰፊ ነው። ስለዚህ አባቶች ሚስቶቻችሁን መንከባከብ ማለት ማህፀን ውስጥ ያለውን ልጆቻችሁን እንደ መንከባከብ ነው። ሰላም ስጧት፣ አትጨቃጨቁ፣ አግዟት። የተረጋጋች እናት ማለት ጤናማና ብልህ ልጅ ማለት ነው። ውድ ቤተሰቦች፣ እርግዝና የጋራ ጉዞ ነው። ከለያየናቸው ነጥቦች ከአለባበስ፣ ከአባት እንክብካቤ ሁሉም ተደማምረው ጤናማ ትውልድ እንዲፈጠር ይረዱናል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች አዲስ ተጋቢዎችና ነፍሰ ጡር እናቶች ሼር በማድረግ የልጅ አድን ስራችሁን ተወጡ። ለቻናሌ አዲስ ከሆናችሁ ስለ እርግዝና፣ ስለ ሕፃን አስተዳደግ፣ ስለ ጤና መረጃዎች የሚያገኙበትን ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን መጫን እንዳትረሱ። ጤናማ እርግዝና፣ ጤናማ ቤተሰብ እመኝላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።